አማራን ስንቱን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያንጽ ድንጋይ ፈልጠን አለጠርበን። ፍኖተ አማራ በአማራ ህዝብ የህልውና ትግል ዙሪያ የሚያጠነጥን ዝግጅት ሲሆን ማን ነው ፍኖተ አማራ? ምንድነው ፍኖተ አማራ? ምን አይነት እምነት አለው? ምን አይነት አቋም ያራምዳል? ምን አይነት ዓላማና ግብን አንግቦ ተነስቷል? የአማራ ህዝብ እንዲጠፋ ጸረ አማራ የሆነ ህግ ተቀርጾ ተቋማት ተገንብተው ላለፉት 50 ዓመታት የመጣበትን መከራና ግፍ አሁን የምናስቆምበት የመጨረሻው ምዕራፍ ላይ ስለምንገኝ ጸረ አማራ አደረጃጀቶች ማንነት በስፋት ይቀርባል። ጽንሰት፣ ውልደት በስፋት ይቀርባል። የመጡበት መንገድ፣ አማራን ያጠፉበት ስልትና መንገድ ከተለመደው አዙሪትና ከተለመደው አካሄድ ወጥተን በስር ነቀል ለውጥ በኢትዮጵያ ምድር በማምጣት ህልውናችንን ማስቀጠል ስላለብን ፋኖነትና ኢትዮጵያዊነትንም እንዲሁ በጥራት ያለው ብዥታ እንዲጠፋ ፍኖተ አማራ ይሰራል። አማራን ስንቱን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያንጽ ድንጋይ ፈልጠን አለጠርበን።